ቁርአን ለመሆኑ ስለ አስማት ምን ይላል? በዚህ ቪዲዮ ውስጥ ቁርአን ብዙ መረጃዎችን እንደያዘ እንመለከታለን። የአስማት ዓለም የእኛ ትንታኔ ሱረቱ አልባካራ ተብሎ በሚታወቀው የቁርአን ሁለተኛ ምዕራፍ ላይ ያተኩራል። በተለይ ከቁጥር 101 እስከ 102 እነዚህ ጥቅሶች ከታሪክ እና ከአርኪኦሎጂ አንጻር እንመረምራቸዋለን። ጥቅሶቹ እንግዲህ እንደዚህ በማለት ይጀምራሉ። ከእነሱም ጋር ያለውን አረጋጭ የአላህ መልእክተኛ በመጣላቸው ጊዜ ልጆቹ ከእስራኤልም በአላህ መጽሐፍትን ከተሰጡት የሆኑ ጭፍሮች ናቸው። በውስጡ የያዘውን እንደማያውቁ ከጀርባቸው ጀርባ ሆነው ተከተሉት። በሰለሞን ዘመን ሰይጣኖች ያነበቡትን የጥንታዊው ሙስሊም ኢብን ኻቲር እና አተባሪ ሁለቱም እዚህ ላይ ቁርአንን አብራርተውታል። በሙሐመድ ሰለላሁ አለይሂ ወሰላም የካዱትን የአይሁዶች ክፍል ነው። መልእክተኛ መሆኑን ቢያውቁም በዚህ የነቢይነት ዕውቀቱ ላይ እርምጃ ባለመውሰዳቸው ቁርአን ወቅሷቸዋል። በራሳቸው ቅዱሳት መጻሕፍት ውስጥ ተካተዋል። ቅዱሳት መጻሕፍቶቻቸውን በመተው ምትሃታዊ ድርጊቶችን በመፈጸማቸውም ተከሰዋል። ከአባቶቻቸው ከሰለሞን ዘመን ጀምሮ እዚህ ላይ ትኩረት የሚሹ በርካታ አስደናቂ ግንዛቤዎች አሉ። በመጀመሪያ ቁርአን በቅዱሳት መጻሕፍትና መካከል ትልቅ ልዩነት እንዳደረገ እናያለን። የሰይጣናት ስራዎች ማለትም አስማት በማለት የአይሁዶች ቡድን የአላህን ቃል ትተው ወደ አስማት እንደተመለሱ ቁርአኑ ይናገራል። ሰይጣናት ቅዱሳት መጻሕፍቶቻቸው ከአስማት የጸዱ መሆናቸውን ያመለክታሉ። ብሉይ ኪዳንን ከረቢዎች ጽሑፎች ጋር ብናወዳድር ሁኔታው ይህ ሆኖ እናገኘዋለን። ብሉይ ኪዳን እንደዚህ ይላል፣ ጠንቋይ እንድትኖር አትፍቀድ፣ ሚዲያዎች ኔክሮማንሰሮች ፈጽሞ ይገደሉ፣ በመካከልህ አስማትን የሚተረጉም አይገኝ። ብሉይ ኪዳን ለሁሉም አስማት አይነቶች ዜሮ ታጋሽ አቀራረብ ወይም ዜሮ ቶሌራንስ አቀራረብ እንዳለው ማየት እንችላለን። በንጽጽር እንደ ታልሙድ ያሉ የራቢዎች ጽሑፎች በመናፍስታዊ ትምህርቶች የተሞሉ ናቸው። ረቢ ሻሎም እንዲህ ሲል ጽፏል፣ ባቢሎናውያን ታልሙድ ከሀብት ግዛት የተፈቀዱ ብዙ ነገሮችን አይቻለሁ፣ ድግምትና ጥንቆላ መናገር። እነዚህ ስፍር ቁጥር የሌላቸው ናቸው። በታልሙድ ውስጥ አንዳንድ የመናፍስታዊ ድርጊቶች ምሳሌዎችም አሉ። አንድ ሰው አጋንንትን ማየት ከፈለገ የጥቁር ሻይካትን ልደት ይውሰደው፣ በእሳት ቀቅለው ወደ ዱቄት ይፍጩት፣ ከዚያም ጥቂት አይኑ ውስጥ ያኑር። የተፈቀደ ክታብ ምንድን ነው? አንድ ጊዜ፣ ለሁለተኛ ጊዜ እና ለሶስተኛ ጊዜ የዳነ ነው። የከዋክብት እና የዞዲያክ አካሄድ እንደ ተፈጥሮ ሕግ በዓለም ላይ ተጽዕኖ አሳድሯል እና ሁሉንም ነገር በእሱ ላይ የተመሰረተ ነው። ረጅም ዕድሜ፣ ልጆችና ፋይናንስ። ታልሙድ ጥንቆላን፣ ክታብና ኮከብ ቆጠራ፣ እነዚህ ሁሉ ብሉይ ኪዳን በሞት ይቀጣሉ ብሎ የሚገምታቸው ልማዶች መሆናቸውን አይተናል። ቅዱሳት መጻሕፍት እና የረቢዎች ጽሑፎች ወደ ፈቃዱ ሲመጡ ሙሉ በሙሉ ይቃረናሉ፣ ልክ ቁርአን እንደሚለው አስማት። ሌላው የቁርአን ግንዛቤ ጥቅሱ የሚናገረው ስለ አይሁዶች ቡድን መሆኑ ነው። በነቢዩ መሐመድ ሰለላሁ አለይሂ ወሰለም ዘንድ ያሉ እና ይህንንም የሚናገሩ ናቸው። ከሰለሞን ዘመን ጀምሮ የሰይጣንን ድግምት ይከተሉ ነበር። ሰለሞን ከክርስቶስ ልደት በፊት በ10ኛው ክፍለ ዘመን እንደሆነና ቁርአን በ7ኛው ወር የወረደ መሆኑን ስንመለከት ከክፍለ ዘመን ከክርስቶስ ልደት በኋላ ማለት ነው። ይህ ቢያንስ 1500 ዓመታትን ያስቆጠረውን ያልተቋረጠ የአስማት ወግ ወይም ባህል ያመላክተናል። ጉዳዩ ይህ ከሆነ አይሁዳውያን ባለሙያዎች በደንብ እንዲያውቁት እንጠብቃለን። እነዚህ የጨለማ ጥበቦች ወይም ዳርክ ዊዝደምስ በዚህ ረጅም ጊዜ ውስጥ በአስማት ዓለም ውስጥ የምናገኘው ይህን ነው። ለብዙ መቶ ዘመናት እንደ ካባላህ እና ጎማትሪያ በመባል የሚታወቁት የአይሁድ አህዛዊ ምስጢራት አላቸው። ለአስማት መሰረታዊ የሆነ ነገር እስከ ዛሬ ድረስ ስለ መናፍስታዊ ድርጊቶች የቁም ነገር ያለው ማንኛውም ሰው እነዚህን የአይሁድ ስርዓቶች እንደ ማጥናት ግዴታ አለበት፣ እንደ መሰረት ይቆጠራሉና። ሌላ የቁርአን ግንዛቤ በዚህ አንቀጽ የቋንቋ ጥናት ውስጥ ይገኛል። የተነበበው ቃል እናስተውል። ሰይጣናት አስማታትን ያነባሉ። የተነገሩ ንግግሮችና ቅስቀሳዎች በእርግጥ የአስማት ዋና አካላት ናቸው። ማዳም ብላቨትስኪ በ19ኛው ክፍለ ዘመን ከፍተኛ ተጽዕኖ ያሳደረች ምስጢራዊ ታሪክ ባለሙያ ነበረች። የሚስቲክ ሂስትሪ ባለሙያ
በታሪክ ውስጥ አስማተኞች ትርጉም ለማስተላለፍ ምልክቶችን ሲጠቀሙ እንደነበሩ ትገልጻለች። የተነገረው ቃል የገሃዱ ዓለም ውጤትን የሚፈሩ ናቸው። የየአገሩ ሃይማኖታዊና ምስጢራዊ ታሪካቸው በምልክቶች ውስጥ ተቀርጾ ይገኝ ነበር። ብዙ ቃላትን ፈጽሞ አልተገለጹም። ለምን? ምክንያቱም እነዚህ በአየር ውስጥ ሌላ ንዝረት ወይም ፍሪኩዌንሲ እና ቫይብሬሽን ማለት ነው ተጓዳኝ ኃይሎችን እንደሚያነቃቃ እርግጠኛ ስለሆነ ነው። ጥሩ ወይም መጥፎ ውጤቶችን የሚያመጣ ህብረት። የጥንት ግብፃውያን ስለ ንግግሩ ኃይል ተመሳሳይነት ነበራቸው። በብዛት የሚገኙት ሐረጎች የአፋቸው አስማትና የንግግራቸው ድግምትን ያሳያሉ። በመናገርና በአስማት መካከል ያለው የጠበቀ ግንኙነትን ሁለቱ እንደ ብዙ ወይም ትንሽ አቻ ተደርገው ይቆጠራሉ። የጥንት ሜሶፖታሚያውያን ጥምቀት በተወሰነ መልኩ መነገር እንዳለበት ያምኑ ነበር። ውጤታማ እንዲሆኑ ድምፅ በስም ውስጥ ያለውን ኃይልና ዕውቀት መሰብሰብ ይችላል። በውስጣቸው የተካተቱት መጠሪያዎችና ስሞች በልዩ የድምፅ ቃና መጠራት ነበረባቸው። በዚህ መልኩ የሚናገረውን ለመግለጽ የተጠቀሙበት ቃል ሉሁ ወይም ኤስዩ እንዲያውም የተለየ ነው። መደበኛው ግስ ኤስኢአይ እና ከንግግር ከማጉረምረም ወይም ከዘፈን ጋር ተመሳሳይ የሆነ ትርጉም ነበረው። ቀጣዩ የአንቀጾቹ ክፍል የካዱት ሰለሞን ሳይሆን የዲያብሎስን ነው። አልካዱም። ሰዎችን ድግምት ያስተምራሉ። እነዚህ ቁርአን የተከበረውን ነቢዩ ሰለሞንን ይሟገታል። ከአስማት የውሸት ውንጀላዎች ያጸዳዋል። ረቢዎች እና የአይሁድ ተንታኞች ሰለሞን መምህር ነበረ ይላሉ። አስማተኛ። ለምሳሌ ታልሙድ ሰለሞን ምንጭ የሆነ አስማታዊ ቀለበት እንዳለው ይናገር ነበር። ሰይጣኖችን የመቆጣጠር ችሎታ ያለው ታልሙድ የሚከተለውን ታሪክ ይተርካል። ጋኔኑ አስሞዲዮስ ሰለሞንን በእግዚአብሔር ስም የተቀረጸበትን ቀለበትን ስጠኝ አለው፣ ኃይሌንም አሳያለሁና አለው። ሰለሞንም ቀለበቱን ሰጠው። አስሞዲዮስ ቀለበቱን ዋጥ አድርጎ አንድ ክንፍ በሰማይ አንድ ክንፍ እስኪያደርግ ድረስ አደገ በምድር ላይ። ሰለሞንን 400 ፓራሳንክ ማለትም 1000 ማይል በላይ ርቀት ላይ ጣለው። ሰለሞን ከዙፋኑ ሲወርድ አስሞዲዮስ ቦታውን ያዘ። አስሞዲዮስ ሰለሞንን እየመሰለ ሳለ የሰለሞን እናት እንድትሳተፍ ጠየቀ፣ ከእሱ ጋር የግብረ ሥጋ ግንኙነት እንድታደርግ። የአይሁድ ሸንጎ አስሞዲዮስ ይህን ሰምቶ ይህ ፖስተር ተብሎ መጠራቱን ተረዱና በእውነቱ ሰለሞን አይደለም አሉ። ሰለሞንንም አምጥተው የእግዚአብሔር ስም የተቀረጸበትን ቀለበት በሰለሞን ጊዜ ሰጡት። አስሞዲዮስ ገባና አይቶ ሸሸ። የአይሁድ እምነት ተከታዮች እንደዚህ ያሉ የረቢዎች ትምህርቶች የሚቃረኑ መሆናቸውን ሊገነዘቡ ይገባል። ቀደም ሲል የተመለከተው ብሉይ ኪዳን ሁሉንም አይነት አስማት በጥብቅ ይከለክላል። ስለዚህ ራቢዎች በሃይማኖቱ ውስጥ በራሱ ቅራኔዎችን ፈጥረዋል። ቁርአን አስማታዊ ጥልፍልፍ የሰለሞንን የስልጣን ምንጭ እንዳልነበረ ይገልጻል። አላህ ራሱ የሰለሞን ሰይጣኖችን የመግዛት ተአምራዊ ችሎታ ምንጭ ነበረ። እንስሳትን መቆጣጠር የሰለሞን ችሎታ አላህ ለሌሎች እስራኤላውያን ካደረገው ተአምር የተለየ አይደለም። እንደ ሙሴ ያሉ ነቢያት ቁርአን በአይሁድ እምነት ውስጥ ያለውን ውዥንብር እንደሚፈታ አምነናል። የአንቀጾቹ ቀጣይ ክፍሎች ሰዎችን አስማትና የተወረደውን ያስተምረናል። በባቢሎን የነበሩት ሁለቱ መላእክት። እዚህ ላይ ቁርአን ባቢሎን የአስማት ዋና ማዕከል እንደነበረች ይናገራል። ለዘመናዊ የአርኪኦሎጂ ግኝቶች ምስጋና ይግባውና አሁን ባቢሎናውያን መሰረቱን እንደጣሉ እናውቃለን። በዓለም ዙሪያ ጥቅም ላይ ለሚውሉ አስማታዊ ድርጊቶች ለምሳሌ ኮከብ ቆጠራ ዛሬ በአስማት ውስጥ ካሉት ዋና ሳይንሶች አንዱ ነው። ባቢሎናውያን በህብረ ከዋክብት ላይ ተረት በመተግበር እና በመግለጽ የመጀመሪያዎቹ ጥንታዊ ሰዎች ነበሩ። 12ቱ የዞዲያክ ምልክቶች ኢኑማ፣ አን፣ ኤንሊል የጥንት ኮከብ ቆጠራን የሚወክሉ ተከታታይ የባቢሎናውያን ጽላቶች ናቸው። በዓለም ውስጥ ጽሑፎች ላይ በብዛት ይገኛሉ። በታላቁ እስክንድር የእስያ ወረራ ግሪኮችን ለባቢሎን ባህል አጋልጧል። እነሱ የባቢሎናውያንን የኮከብ ቆጠራ ስርዓት ወስደዋል፣ አዳብረዋል እና በዙሪያው አሰራጭተዋል በአካባቢያቸው። ሌላው እዚህ ላይ በቁርአን እየተነገረ ያለው የአይሁዶች ድግምት ነው የሚለው ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰላም ስረ መሰረቱ በጥንቷ ባቢሎን ነበር። በርካታ የታሪክ ማስረጃዎች፣ ጽሑፋዊ እና አርኪኦሎጂካል ነገሮች ይህን አባባል የሚደግፉ ናቸው። ታልሙድ መሰረቱን ያቀፈ የረቢዎች ውይይቶች በጽሑፍ የተዘጋጀ ነው። የአይሁድ ሕግ
ሁለት የተለያዩ የታልሙድ እትሞች ተዘጋጅተዋል። የኢየሩሳሌም ታልሙድ እና የባቢሎናውያን ታልሙድ በእስራኤል ምድርና የኋለኛው ባቢሎን ውስጥ በተመረተው መልክ። ምሁራን ሁለቱ ሲያነጻጽሩ የባቢሎናውያን ታልሙድ በአንጻራዊ ሁኔታ ሲታይ ነበር ብለዋል። ስለ አጋንንትና አስማት በማጣቀሻዎች የተሞላ በሪፈረንሶች ወንድ እና ሴት ዘፋኞችን እና ሐረምን አገኘው። በዚህ ጥቅስ ላይ የባቢሎናውያን እና የኢየሩሳሌም የታልሙዲክ ትችቶችን አወዳድሯል። እዚህ በባቢሎን እነዚህ ቃላት ወንድ አጋንንትና ሴት አጋንንት በሚከተለው መንገድ ተተርጉመዋል። በእስራኤል ምድር እነዚህ ቃላቶች ሰረገላን የሚያመለክቱ ናቸው አሉ። ይህ ስለ ባቢሎናውያን የአይሁዶች አስማት ስር ቁርአን የሚናገረውን የሚደግፍ ነው። እነዚያ ወደ ባቢሎን በግዞት የተወሰዱት የአይሁዶች በአስማት ባህሏ ተጋልጠውና ተጽፈው እንደነበሩ የሚገልጽ ይህ ተጽዕኖ ባቢሎናዊው ታልሙድ ይዘት ውስጥ ሲንጸባረቅ ማየት እንችላለን። ከአርኪኦሎጂ አንጻር የጥንት የታወቁት የአይሁድ ምስጢራዊ ጽሑፎች ምሳሌዎች የባቢሎናውያን አስመሳይ በሬዎች ናቸው። ይህ ደግሞ አይሁዶች መጀመሪያ በባቢሎን አስማት ተምረዋል የሚለውን የቁርአን አባባል የሚደግፍ ነው። ፕሮፌሰር ቻርልስ ሼክልድ እንዲህ ሲሉ ጽፈዋል። የአይሁድ አራማይክ ኳሶች የሄካሎይድ ወይም የአይሁድ ምስጢራዊ ጽሑፎች የመጀመሪያ ምሳሌዎችም አላቸው። እንዲሁም የአይሁድ ረቢዎችና አጋንንት ስሞች እንዲሁም ስለ አይሁዶች የሕግ ልምምድ መረጃ ያገኛሉ። ከዚህም በላይ በባቢሎን ክልል በቁፋሮ የተገኙ አብዛኞቹ አስመሳይ በሬዎች በአይሁድ አራማይክ ተጽፈዋል። አስማት ኳሶች ላይ አንዳንድ ድርሰት እንደዚህ ይላሉ። የታወቁት በሬዎች ብዛት በአይሁድ አረማይክ የተጻፉት በአይሁድ መጽሐፍት ነው። የማንካይን ኳሶች በቁጥጥር ሁለተኛ ሲሆኑ በሶሪያኛ ኳሶች ብቻ ይከተላሉ። በአረብኛና በፋርስኛ ጥቂት ኳሶችም ይታወቃሉ። ሰላም ጤና ይስጥልን ውድ አስትሮ ቻናል ቤተሰቦች እንዴት አላችሁ? ሰላም ከእናንተ ጋር ያላችሁበት ይሁን ለማለት እንወዳለን። እየተከታተላችሁት ያላችሁት በዚህ በአስማትና በቁርአን ቅዱስ ቁርአን መጽሐፍ ዙሪያ ያለውን አመለካከት የሚያንጸባርቅ ወይም ፐርስፔክቲቭን የሚያመለክት ቪዲዮ ነው እያቀረብላችሁ ያላችሁት። ቪዲዮአችን ከተመቻችሁ ላይክ አድርጉት፣ እንዲሁም ሼር በማድረግ አጋሩት። በቀጣይ ትምህርቶችና አዝናኝ የስፔስ ሳይንስ ነክ ይዘት ያላቸው መረጃዎች እንድናቀርብላችሁ ቻናላችን ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ፣ ተቀላቀሉ ለማለት እንወዳለን። መልካም ቆይታ ከቀሪው የቪዲዮአችን ክፍል ጋር። ይህ የሚያሳየው የባቢሎናውያን አይሁዶች በአስማት ውስጥ ከፍተኛ ተሳትፎ እንደነበራቸው ነው። የታሪክ ተመራማሪዎች እንኳን ይሄዳሉ በዚህ እስካሁን ድረስ የጨለማ ጥበባት ወይም ዳርክ ዊዝደምስ ብቃቶቻቸውን ማሳካት እንደቻሉ በመጥቀስ ፕሮፌሰር ጆሴፍ ናቪ እንዲህ ሲሉ ጽፈዋል። አስማት በተወሰነ ደረጃ የአይሁዶች ስፔሻላይዜሽን ተደርጎ ሊወሰድ ይችላል። የጥቅሶቹ ቀጣይ ክፍል ደግሞ እንዲህ ይላል። በባቢሎን የነበሩት ሁለቱ መላእክት ሃሩት እና ማሩት እኛ ፈተና ነን እስካሉ ድረስ ማንንም አያስተምሩም፣ በድግምት አትሂዱ። እዚህ ላይ ቁርአን ሁለት መላእክቶች ሃሩትና ማሩት ወደ ባቢሎን ወረዱ እያለን ነው። እነዚህ መላእክቶች በአላህ የተላኩና የአስማትን ዕውቀት ለፈተና የተሰጣቸው እንደነበር ይነገራል። የሰው ልጅ ለመላእክት ሃሩት ወይስ ማሩት ህልውና የታሪክ ማስረጃ አለው። በመልአኩ ማሩትና በመባል በሚታወቀው አካል መካከል አንዳንድ አስገራሚ ተመሳሳይ ልዩነቶች ተፈጥረዋል። ማርዱክ የባቢሎን ከተማ ዋና አምላክ የሆነ የጥንት የሜሶፖታሚያውያን አምላክ ወይም ጎዲስ ነበር። ማርዱክ በዘመናችን በአብዛኛው ከአምላክ ጋር የተያዘ ስም ነው። ይሁን እንጂ በእውነቱ ነበር ማርቱክን በባቢሎን የተነገረው። ሊቃውንት ይህን ቃል ከሱመርኛ የተገኘ ነው ብለው ያምናሉ፣ ያስተምራሉ። አማሩት የቁርአን ማሩት በቀላሉ አረብኛ የሆነ የባቢሎናዊ ማርቱክ ስሪት ሊሆን ይችላል እና የሱሜሪያን አማሩት። ማርዱክ እስከ አሮጌው የባቢሎን ዘመን ድረስ ከአስማት ጋር የተያያዘ ነበር። በባቢሎናውያን አስማታዊ የአምልኮ ስርዓቶች ወቅት አሲፑ በመባል የሚታወቁት ካህናት አስመስለው ይታዩ ነበር። ማርዱክ ጽላት አሲፕ የአማሩክ ምስል ነው ይላል። ማርዱክ ከአስወጣኞች ሁሉ የላቀ ክብር አግኝቷል። በአማሩት ቃል ላይ በአማልክት መካከል አስወጣ የሚል ጽላት ይነበባል። ማርዱክን የሚጠራው የሲሊንደር ማህተም እንደ ክታብ ሆኖ አገልግሏል። በአማሩቱ ትእዛዝ የማህተም በተሰጠው በመልካም ጤንነት ላይ ይሁን ይላል። ማርዱክም አጋንንትን እንዲያስወግድ በተለምዶ ይጠራ ነበር።
የኡዱክ ሙሉ ጽሑፎች ከክፉ አጋንንት የሚከላከሉ የጸሎት ጽሑፎችን ያቀፉ 16 ተከታታይ ጽላቶች ናቸው። ከጽላቶቹ ውስጥ ብዙዎቹ ማርዱክን ያማክራሉ። ለምሳሌ የባቢሎን ገዢ በሆነው በማርዱክ ጥሪ ከሰው አካል ውስጥ የትኛውንም ክፉ ነገር ይወገድ፣ ክፉን ኦቱኩ ጋኔንና ክፉን አሎ ጋኔንን ወደ ጎን ይቁም። ማርዱክ አስማተኛ ተብሎ የሚጠራ ነበር። አማልክት ማርዱክ አሳላሂ በሚለው ስም እንደተጠራ በሚከተለው ጽሑፍ ላይ ተስተውሏል። ከአሱሊሂ አስማተኛ የአማልክት ድግምት በፊት በማርዱክና በመልአኩ ማርዱኩ መካከል ያለውን ተመሳሳይነት ከስማቸውና ከአስማታዊ ማህበሮች አልፎ ይሄዳል። የታላቁ አምላክ አያህ የማርዱኩ የእውቀት መጨረሻ ምንጭ እንደሆነ ይታመን ነበር። በሚከተለው የባቢሎናዊ ጽሑፍ ማርዱክ ለምክር አያህን አማከረ ተብሏል። አባቴ ታላቁ ጌታዬ አያህ ትክክለኛውንና የአያህን ጥበብ ዋና ዕቅድ ያሳያችሁ። እሱ ማርዱኩ እየፈለገ ነው። እዚያም የአያህ ትእዛዝ ዋና ቃል ይፈለግ ነበር። በማርዱኩ እና በአያህ መካከል ያለው ግንኙነት ተመሳሳይ መሆኑን እናያለን። እዚህ ላይ ለመልአኩ ማሩትና አሎ ከማርዱክና ማሩት ጋር ተያያዥ ሆነው እና ከከፍተኛ ባለስልጣኖች አያህና አሎ ዕውቀትን የሚቀበሉ ናቸው። የባቢሎን ከተማ ስም እንኳን ከቁርአን መላእክት ጋር ተመሳሳይነት አለው። ባቢሎን የሚለው ቃል የመጣው ከጥንቷ ሜሶፖታሚያ ባቢሊሚ ሲሆን ትርጉሙም አማልክትን ማግኘት ማለት ነው። መላእክቶች የሚኖርበት ቦታ ለሰው ልጅ አስማትን ስላመጣ ይህ አስፈላጊነትን ሊያመለክት ይችላል። ስለዚህም ከላይ ጥበብን ለመቀበል እንደ መግቢያ በር ይወሰድ ነበር። ማርዱኩ አዝሏል የተባለበት ኤኑማ ኤሊሺ በመባል የሚታወቀው የፍጥረት አፈ ታሪክ በእርግጥ አለ። የባቢሎን ግንባታ ሕንፃዋን የጠየቀህባትን ባቢሎንን ስራ፣ የጡብ ስራውም ተሰራ። አሁን መልአኩ ማሩቱ ወደ ባቢሎናዊው አምላክ ማርዱክ ተለውጦ እንዴት ሊሆን ይችላል በታስብ ይሆናል። የሰው ልጅ ሟቾችን የመቃወም ዝንባሌ አለው። ይህ የተለመደ ነበር። በታሪክ ውስጥ ጀግኖችና ትልልቅ ቦታ ያላቸው ሰዎች እንደ የአምልኮ ዕቃዎች ይወሰዳሉ፣ ይቆጠራሉ። ግልጽ ምሳሌ የሚሆነው ኢየሱስ ከሰው መሳሂ ወደ መለኮተ ሥጋ መውጣቱ ክርስቲያናዊ ደረጃ ነው። ማርዱክን በተመለከተበት የታሪክ ተመራማሪዎች የእሱ አመጣጥ በምስጢር የተሸፈነ መሆኑን አምነዋል። ዳንኤል ብሎክ የተባሉ ምሁር የማርዱኩ የመጨረሻ አመጣጥ እንቆቅልሽ እንደሆነ ጽፈዋል። የተረፉት የታሪክ መዛግብት ማርዱክ ከጊዜ ወደ ጊዜ በከፍተኛ ደረጃ እያደገ መምጣቱን ያመለክታሉ። የባቢሎናዊው ታሪክ ኤኑማ ኤሊሽ ማርዱክን ከጀግናው ወደ አማልክትነት ንጉስነት መነሳቱን ዘግቧል። ማርዱክ 50 ስሞችና ባህሪያት እንደወሰደ ይነገራል። ለኛ በማንኛውም ስም ሊጠራ ቢችል እርሱ አምላካችን ነው። ስለዚህ ተሰብሰቡና ሁላችንም በ50 ስሙ እንጥራው። ፕሮፌሰር ማርክሃም ጌለር እንደሚያስቀምጡት የጥምቀትን ኃይል የሚያረጋግጠው መሰረታዊው መለኮታዊ ስልጣን የጥበብ አምላክ የሆነው ኢያ እንደሆነ ግልጽ ነው። ከአዶጉል ፈጠራዎች አንዱ የማርዱክ ዋና የፈውስ አምላክ ከኤኤ ነፃ የሆነና እንደ ኢአ ተወካይ የማይሰራ ማዕከላዊነት መጨመር ነው። ቢያንስ 3 የአዶጉል ጽላቶች በዋነኛነት የሚያተኩሩት ማርዱክ እንደ ዋና ገጸ ባህሪ በመጥቀስ ነው። ይህም ከባህላዊ ሚናው ረዳትነት ትልቅ ለውጥ ያለው ነው። በጣም የሚገርመው ይህ ስለ መልአኩ ማሩት መረጃና ከባቢሎን እና አስማት ጋር ያለው ግንኙነት ከቁርአን ጋር የተያዘ መሆኑ ነው። ወንዶች አይደሉም በመጽሐፍ ቅዱስ ውስጥ በማንኛውም ቦታ ወይም እንደ ታልሙድ ያሉ የረቢ ጽሑፎች። አሁን ማርዱክ የተባለው አምላክ በመጽሐፍ ቅዱስ ውስጥ አንድ ጊዜ ተጠቅሷል። ነገር ግን የሚሰጠው መረጃ በጣም ትንሽ ነው እና ከአስማትም ሆነ ከመላእክት ጋር ምንም ግንኙነት የለውም። የአንቀጾቹም የመጨረሻ ክፍል እንዲህ ይላል፣ በወንድና በሚስቱ መካከል የሚለያዩበትን ከነሱ ተማሩ፣ ሰዎቹም የሚጎዳቸውና የማይጠቅማቸውን ተማሩ። የእስራኤልም ልጆች ድግምትን የገዛ ሰው በእርሱ ላይ በሌለበት ጊዜ በእርግጥ ያውቃል። በመጨረሻይቱም ዓለም ምንም ድርሻ የለውም። የሚያውቁ ቢሆኑ በእርሱ የሸጡበት ኃጢአት ከፋ። እዚህ ላይ ቁርአን መላእክት አዲስ የእውቀት አይነት በጣም ኃይለኛ ነገር እንዳመጡ ይነግረናል። ባልና ሚስት እንዲለያዩ ሊያደርግ የሚችል። አሁን ቁርአን ስለወረደው አስማት ትክክለኛ ተፈጥሮ በዝርዝር አልተናገረም። ነገር ግን የተገዛው ቃል መጠቀሱን አስተውሏል። ቁርአን በአስማተኞችና በጂን መካከል ያለውን የግብይት ተፈጥሮ ወይም ናቹራል ግንኙነት ሊያመለክት ይችላል። በእርግጥ በሁሉም የአስማት ባህሎች ውስጥ የሚያልፍ የተለመደ ክር አንዳንድ ዓለማዊ ጥቅምን ለማግኘት ወይም በሌሎች ላይ ጉዳት ለማድረስ ከመንፈሳዊ አካላት ጋር አብሮ የመስራት ጽንሰ ሐሳብ ነው። አስማተኛው ሌጀን አንድ ነገር ያደርጋል።
ለምሳሌ እሱን ማመስገን ወይም መስዋዕት ማቅረብ እና በምላሹ ጂን ለአስማተኛው አገልግሎት ይሰጣል። እንዲሁም በአስማት ውስጥ መሳተፍ የሚያስከትለው መዘዝ ልቡ ይቀበላል። ቁርአን ከዚህ በኋላ በዋዛ ዋጋ እንደሚከፈልበት ከባድ ማስጠንቀቂያ ሰጥቷል። አስማተኛው በጥሬው ጂን እንዲታዘዝ ነፍሳቸውን መሸጥ አለባቸው። እውነተኛው ግን አንድ አስማተኛ ወደ ከፍተኛ ደረጃዎች ለመድረስ በፍልስፍና እና በስነ ምግባራቸው ውስጥ የሚታየውን እጅግ በጣም የከፋ ክፋት መፈጸም አለበት። አስማተኞች የሚጠቀሙባቸውን ስርዓቶች እንደ ግራ እጅ መንገድ ይጠቅሳሉ፣ ወይም ሌፍት ሃንድድ የሆነ አካሄድ። የባህላዊ ሃይማኖት የቀኝ እጅ መንገድ ተብሎ ይጠራል። ይህ አስማተኛ ስለ እስልምናና ስለ ቀኝ መንገድ ምን እንደሚል አስተውል። የግራ እጅ መንገድ ስትል ምን ማለት ነው? ለትርጉም ዓላማዎች ሲባል እነዚያን ሃይማኖቶች ወይም መንፈሳዊ ልምዶች ልትለቅ ኃይል አምላክ የሰው ልጅ አንድ ላይ የሚያገናኝ ዓለም አቀፋዊ መርህን ለመግለጽ የቀኝ እጅ መንገድ የሚለውን ሐረግ እንጠቀማለን። በእርግጠኝነት እኔን በቡድሂስትና በሂንዱዎችና በሙስሊሞች ሁሉም ሌሎች አይነት አንድ ምድብ ውስጥ አስገቡኝ እና ላብራራ። የቀኝ እጅ መንገድ የትኛው ነው? የቀኝ እጅ መንገድ በሃይማኖቶች ውስጥ ከእስልምና ጋር ትውውቅ ይሆናል። በጣም አክራሪው የቀኝ እጅ መንገድ ስርዓት ነው። ቃል ራሱ መገዛት ማለት ነው። ይህ በግራና በቀኝ እጆች መካከል ያለው ልዩነት እስከ ጥንቷ ህንድ ድረስ የተመዘገበ በጣም የቆየ ነው። የግራ እጅ መንገድ በሁለት ዋና መርሆች ላይ የተመሰረተ ነው። በመጀመሪያ ራስን መካድ። የቀኝ እጅ መንገድ በእግዚአብሔር ላይ መደገፍን ሲፈልግ፣ የግራ እጅ ተከታዮች አምላካዊ ለመሆን ይፈልጋሉ። ጠንቋዮች የሚሰሩበት የተለመደ የክህደት ተግባር ለምሳሌ ጣዖትን መጥራትና ጂንን ማምለክ መጥፎ ነው። ነገር ግን የግራ እጅ መንገድ ነገሮችን ወደ ጽንፍ ይወስዳቸዋል፣ ወደ አዲስ የስድብ ከፍታ የሚያደርስ። አስማተኛው በራሱ አምላክን ይፈልጋል። የግራ እጅ መንገድ ሁለተኛው መርህ ፈታኝ የሆነ የስነ ምግባር ደንቦችን መከወን ነው። የስነ ምግባር ምድቦች ተገላቢጦሽ አለ። ክፋት ጥሩ ይሆናል፣ ንጹህ ያልሆነው ንጹህ ይሆናል፣ ጨለማ ብርሃን ይሆናል። የግራ እጅ ተከታዮች ወይም ሌፍት ዊንግ ፎሎወርስ ሆን ብለው ከሰው ህግጋትና ገደቦች ውጪ የሚንቀሳቀሱ እንደ መለኮታዊ አካል ራሳቸውን ለመመስረት ሲሉ ሁሉንም የተከለከሉ ድርጊቶች ይፈጽማሉ። ለምሳሌ ብዙ ሃይማኖቶች በወር አበባ ላይ ባሉ ሴቶች ላይ ይከለክላሉ። በአንዳንድ የአምልኮ ተግባራት ላይ መሳተፍ የተከለከሉና ያገቡ ሴቶች ከጾታዊ ግንኙነት ይቆጠባሉ። የግራ እጁ ወይም ሌፍት ዊንግ ተከታይ ግን ሆን ብሎ እነዚህን ሁሉ ክልከላዎች ይጥሳል። አሁን ቁርአን አስማትን በማውገዝ ለምን ከባድ እንደሆነ መረዳት እንችላለን። በምድር ላይ ትልቁን ክፋት የሚመራውና በመጨረሻው ወደ ዘላለማዊ ገሃነም እሳት የሚመራው መንገድ። በማጠቃለያችንም እነዚህን የቁርአን አጫጭር ጥቅሶች የባቢሎን አይሁዶች የጥንታውያን የአስማት አመጣጥና በእውነተኛ አስማተኞች መካከል ስላለው መስተጋብር በተለያዩ የአስማት ዓለም አካባቢዎች ላይ እጅግ በጣም ብዙ ግንዛቤዎች እንዳሉ አይተናል። ስለ መናፊስታዊው ዓለም ወይም ስፒሪቹዋል ወርልድ ከኢስላማዊ እይታ የበለጠ ለማወቅ እባክዎ የተጻፉ መጽሐፍትን ከሊንኮቻችን ላይ ማግኘት ይችላሉ።